ሰርቼ ስመለስ እዛው ያመሸበት ደር ብሎ ነው በሩን የዘጉብኝ። ካሜራማኑ እኮ በቀንዲኩ እኔ የምለው እንዴው ዲሃ ብላችሁ ሰንብታችኋል ወገን። ሳቅ በሳቅ ተመልሶ መጥቷል። ከዚህ በኋላ አለመሳቅ አለመጫወት ፈጽሞ የተከለከለ ነው። ምክንያቱም ሳቅን ከዚህም ዝግን አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆንና ይሄን ቪዲዮ ደግሞ ሲጀምሩት ላይክ አድርጎ መጀመር ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የቶለም ሰላም ያለሽ የቶለም ሰላም ያለሽ የቶለም ሰላም ያለሽ የቶለም ሰላም ያለሽ ዳግማዊት ሔዋን ስንድርያ ያለሽ የቶለም ሰላም ያለሽ የቶለም ሰላም ያለሽ አረግኝ ሰው መሆኔ አረግኝ ሰው መሆኔ የልስታስሽ ካሜራማኑ እኮ በቀንዲኩ እንዲህ ነው መቀረጽ ያለበት ምናምን ሊል ይፈልጋል እኮ ገብቷል። ከስር እንዲህ ነው መቀረጽ ያለበት ምናምን ባስ ላይ ማለት ነው። ሁሉም ነገር የጋራ ነው። ይሄ የግል ምናምን በቃ ያለ ኤርፎን ራሱ በጋራ የምንጠቀም ይመስለኛል። ወደፊት ኤርፎን ራሱ ስንጠቀም በጋራ የምንጠቀም ሁሉ ይመስለኛል። እንደ ሀሳብ ይመስለኛል ወደፊት በጋራ የምንጠቀም ይመስለኛል። ጭራሽ ስልክማ ማይታሰብ አታስብ። ያለንበት ቦታ በጋራ የምንገለገልበት ቦታ አይደል? በጋራ ነው ነገሮችን በጋራ ነው መጠቀም ያለብን። መኪናም በጋራ ነው ተጠቀምን ያለው፣ ስልክም በጋራ ነው መጠቀም ያለብን። የቤተሰቤን ህይወት መቀየር አለብኝ ብዬ አምሽቼ ሰርቼ ስመለስ እዛው ያመሸበት ደር ብሎ ነው በሩን የዘጉብኝ። ማን አምሻለህ? ማን ቆይ ብሏል? ገንዛጅ መለሳለሁ ማለትሽ ምናምን አልገረመኝም። ይሄን አስተሳሰብ ይዘሽ ለማግባት ማሰብሽ እንጂ። አረ ሴቶች ረፉ ቢያንስ ኪችን ገባ በሉ፣ የሚሰራውን ነገር አየት አድርጉ፣ አልፎ አልፎም ሰራ አድርጉ፣ ሞክሩ እንጂ ለራሳችሁ እኮ ነው። አረ ስርዓት ያዙ። ፖስት የሚደረግ ነገር ለዩ። ላይክ ባታረጉት እንኳን ማለት ነው ፖስት የሚደረግ ነገር ለዩ። መርዝ የሆነ ነገር አትርጩ። ይሄድሽ በነገራችሁ ላይ ሚሄድና ያለበት ልጅቱ አንቺ ጋር ነው መነጋገር ያለብን። እሷ ትሄድ። በጣም እየሄዳችሁ ምንድን ነው የምትሉን እናንተ ሰዎች? ንምራን ባለጌ ህዝብ አለ። አረ ወደ ዛራ ምን እዚህ ቀልድ አቀልዱማ። ህይወት እያጨናቆረን ደግሞ እዚህ እናንተ ጋር እዚህ እንጨናቆር። በቃ ስርዓትሽን ያዝ። ይዛ ስርዓትሽን ቆጠብ በይ፣ ስርት ስንድት በይ። በቃ ባልሽን በስነ ስርዓት ተንከባከቢ። ሀሳብ የሌለው ሰው ቂጠ ዘንባጣ ነው ትላለች አክስቴ። ዝም ብለሽ ቂጠ ዘንባጣ ሆነሽ አትቀመጪ። ሰሪ ገቢና ሴት ልጅ 4 ፍቅረኛ ኖሯት ማለት ነው አንተ ብቻህን የብቸኛው አንድ ሆንክ እንዲሰማ ልታደርግ ትችላለች። ይሄ ደግሞ የሴጣን ስራ። በሚቀርበው ነው ለመስራት የሚሞክር። እንዲያም ስለሆነ ነው ሔዋን የሳተች። እንደ ልጅ እኮ እየወደዳት እንዴት ያደርጋል? ኢሞሽናል ወይስ ፊዚካል ቺቲንግ? እኔ ሁለቱንም የሚያደርገው ወንድ ልጅ የምር አይደለም። ወንድ ልጅ በቃ እንዴት ነው
ሴት ልጅ ከወደደችህ ወደደች ነው። አቤት 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 ሁሉንም ዙራ ቼክ ያደረገችው ምናምን ነው ትመስሉ። በቃ ስተዋራ ሪሰርች እያንዳንዱን ታፕ 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 አርጋ ከሃርቫርድ ዩኒቨርሲቲ በዚህ ጥናት የሆነ ሜዳሊያ የተሰጣት ሁሉ ነው የምትመስለው። ሁሉም ወንድ ልጅ አረ በእናትሽ ረፊ ማረፍ ነው ያለብሽ እንዴ አይባልም። እንደዚህ ኖር ነው ላይኖር ይችላል አይባልም። የምታዩት ቲክታከር ሁሉ ቲክታክ ላይ የምታዩት ሚዲያ ላይ የምታዩት ነገር ሁሉ ሪል ላይፍ ነው ማለት አይደለም። አንድ ሰው እዚህ ጋር ቬት ወይ ጄቱር ሲነዳ አንድ ቲክታከር አያችሁት ማለት ጄቱር የሱ ነው ማለት አይደለም። አብዛኛው ወጣት የሚሸወደው እዛ ጋር ላይቭ ላይ የሚያወራው ወይ ቪዲዮ ላይ የሚያሳየው ነገር ምናምን ነገር ሪል ላይፉ ላይ ያለ ይመስላል። እንደዛ አይደለም። ያሉ አሉ፣ እንደዛም ያልሆኑ ደግሞ ብዙዎች አሉ። አሁን ያልሆኑት እንደዛ እንደሆኑ ያሳዩና እዛ ጋር መጀመሪያ የፈለገውን ሰው ምናምን ነገር ሞራሉን ይገሉታል። በቃ በአጭር ደረጃ የደረሱ ነው የሚመስላቸው። የደረሱ አሉ ለፍተው ጥረው ምናምን ነገር አሁን ትልልቅ ምናምን ምላቸው ቲክታከሮች አሉ። በእኔም ደረጃ ምናምን ነገር ይመስለኛል ወጣቱ ያንን እያየ ነው ሪል ላይፍም ይመስለዋል። በአጭር ጊዜ እንደዚህ ሆነው ምን አይልና ያም ሰው አጭር መንገድ ነው መጠቀም የሚፈልገው። ጊዜውን ይጠብቃል። ገብቶሻል? አሁን ላይ ካየሽ አጭር ነገር ነው ሰው የሚፈልገው። በአቋራጭ እንዴት ቶሎ ቲክታከር ልሁን ወይ እንዴት ኢሹ ልሁን ለምን ይመስልሻል? አሁን ላይ ቲክታክ ላይ ያልሆነ ኮንተንት ይዞ የሚመጣ ሰው በዛ፣ ተሳድቦ የሚፈምስ ሰው በዛ። ሀቁን ነው የምናገረው። ማለት ከሞላ ጎደል በቃ እየመጣ መጥቷል። አሁን ለምሳሌ ለኦዲየንስ ክብር የሌለው ምናምን መጥቷል። አሁን ጀስት ፍመሳው ላይ ብቻ ታርጌቱ በምን ወይ ፎሎወር ላገኝ፣ በምን ወይ ብር ላገኝ ብቻ ልፈምስ አይነት ነገር ነው። እሱ ባይዘው ኮንተንት ወይ ደግሞ ተሰጥኦ አይደለም። አዎ ምንም ኮንተንት እና ተሰጥኦ ሊሆን ይችላል። ድድብና ነው በጣም ያለማወቅ ጥግና ስርዓት አልበልኝነት ነው እንጂ ኮንተንት ሊሆን አይችልም። እንደዚህ አይነት ነገር በጣም ልኬታን አለማወቅና ልክን አለማወቅ በጣም በቃ በጣም የሚገርም ነገሮች ናቸው። በጣም በነገራችን ላይ ቲክቶክ ላይ የምናየው ህይወት በሙሉ እውነት ነው ማለት አንችልም። እዚህ ኦንላይን ላይ የምናያቸው ነገሮች በሙሉ ትክክል ናቸው ማለት አንችልም። ትክክል የሆኑ ነገሮች እንዳሉ ነው ማለት ነው። ግን በቃ አብዛኛው ኦንላይን ላይ ያሉ ነገሮች ውሸት ይበዛባቸው፣ ማስመሰል አለባቸው። ቢኖርህም ባይኖርህም እንዳለ ነው ማስመሰል ያለብህ። እንደውም አንድ ጓደኛዬ ምን ብሎኛል፣ በዚህ በቅርብ ሰዓት ውስጥ እንደዚህ ስለ ሶሻል ሚዲያ እያወራ ሶሻል ሚዲያ ላይ ስትንቀሳቀስ ሶሻል ሚዲያ ላይ ያሉ ሰዎችን ስታገኛቸው ቢኖርህም ባይኖርህም እንዳለ ሰው ሆነ ሪያክት ማድረግ አለብህ ብሎ ነበር። ቢኖርም ባይኖርም እንዳለ ሪያክት አድርግ፣ በቃ ግዴታ ነው። በቃ እንደዛ ተብሎ ይታሰባል። እና ቢኖርም ባይኖርም እንዳለ ሆነ ሪያክት ማድረግ ያለብህ በቃ ዝግ እና ባናስመስል ጥሩ ነው። በቃ ሰው እንዳለው ይኖር። ከድሬዳዋ በርካቶችን ጉድ ያስባለ ጉድ ተሰማም። 8 እግርና 4 ጆሮ ያላት ግልገል መወለዷ ተነገረም። በድሬዳዋ ከተማ በተለምዶ ቀፊራ ብረታ ብረት ተብሎ በሚጠራው አካባቢ የሚኖር አንድ ግለሰብ ንብረት የሆነችው አንዲት ፍየል 8 እግርና 4 ጆሮ እንዲሁም 2 የሴት ጾታ ብልት ያላት ግልገል መውለዷ በርካቶችን አስገርሟል። የፍየሏ ባለቤት አቶ ኤፍሬም ተሾመ እንደተናገረው ለረጅም ዓመታት በርካታ ፍየሎችን ቢያረቡም እንደዚህ ያለ አጋጣሚ ግን አጋጥሟቸው እንደማያውቅም ተናግሯል። ታዲያ የሚያሳዝነው ነገር የተወለደችው ግልገል በገጠማት የአካል መዛባት ምክንያት ብዙም ሳትቆይ መሞቷንና እናቲቱ ፍየል ግን በጥሩ ጤንነት ላይ እንደምትገኝ የፍየሏ ባለቤት ተናግሯል። ይህንን አስገራሚ የተፈጥሮ ክስተት እንዴት አያችሁት? እንደዚህ አይነት ተፈጥሮ አጋጥሟችሁ ያውቃል ወይ? ሀሳባችሁን በኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። በፈጣሪ ስም ይሄ ነገር በእችኛይቱ እኮ 2 ነበረች። ከዛ ጭንቅላቷ ምናምን አንድ ነው ማለት ነው። ግን ሰው አለ አይ ቲንክ አይደል 2 ጭንቅላት ያለው፣ ከዛ 2 እጅ ነው ያለው፣ 2 እግር ነው ያለው። የዚህች ግን የሚለየው አንድ ጭንቅላት ነው ያላት፣ ሌላው አካሏ ለ2 የተሰራ ነው። ሞስኮም በመድኃኒዓለም አሁን የኛ ሰው ይሄን ብርድ በረደኝ ቀዘቀዘኝ ሲል ስቃለሁ። ሆነ ሄዱ ብለ
አሁን ያለው እዚህ ያለው ብርድ ለዛኛው ሀገር ለሞስኮቭ ዳልወል ባለው ይሄነው በኃይለሥላሴ ጊዜ ነው 42 ዓመተ ምህረት ነው ሞስኮቭ ሄድ ለኔና ፈንቴ ነፍሱን ይማረው ነው ቦታ ነው ያለው ሞስኮቭ ሄድና ሄዳችሁ ተመራችሁና እዚህ ደግሞ ታስተምራላችሁ አደራችሁን በደንብ ተመራችሁ ነው ማለት በኋላ የቀለም ትምህርት ለ3 ወር ነው ያሰናዱልን እኔም ከተፎ እሱም ከተፎ ላጠላጥ አድርገን የ6 ወርም በ3 ወር ጠዋት ተተማሪ ቤት ወተን ተጦር አካዳሚ ወተን የ2 ሰዓት መንገድ ነው እንሄድልሃለን ስንሄድልህ ተተማሪ ቤቱ እኔ አወራለሁ ፈንቴም ያወራል እኔ አልሰማውም እሱ አይሰማም አፍቆ ይነቃነቃል እኮ እኔማ አፍ ይነቃነቃል ያያል እኮ አወራለሁ እሱ አይሰማ እሱ አወራል እኔ አልሰማ እንዴት ያለ ነገር ነው ብዬ እንዴ ዞር ስልልህ ተብርዱ የተነሳ አልኩ የምናወራው ወሬ እዚህ አፋችን ላይ እየቀረ እንዲዞር ልላለው መሬት ሳይደርስ እንደዚህ ተርታውን ወሬው እኮ ነው አንተ በረዶ ሰርቶልሃል እንዴ አልኩና ደግሞ መፈንቅለ መንግስቱ ለምናወራው የመንግስቱ ወይ መፈንቅለ መንግስት እሱ ነው የምናወራው ሽሽኮ ብላ ያስጨረሰን ነው አልኩና ያንን እንዲ ስብስብ አድርገን በረዶ እንዲ ድቁስ ሳረኩና አይፈንቴ ነው እሱን ማረው እንዲ በጆሮው ሳረግለት እንዲ ነው እንዲ አልከኝ መኮንን ብሎ አልኩ በዛክ እንዲ ነው እንዲ አልከኝ መኮንን ኦኬ ከዚህ ቅንጭብ ተደርጎ ተወስዶ ነው ቴዳይ መቻባት እሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው ዳስጣል እኛ 8 ዓመት ነው ዳስከጣልን ዘግሟል ረጋ ብሎ ነው ያወጣው ነው እኛ ሰርቶ ተከፈተ አልተከፈተ ነዳጅ ጨመረ ቀነሰ ተስማሙ አልተስማሙ ብለን እንጨነቃለን የኢራን ባለስልጣናት ግን እየሰሩ የሚገኘው ሜም ተመልከቱ ኢራኖች ጦርነት ላይ ብቻ ሳይሆን ቀልድ ላይ ራሱ የሚችላቸው ጠፍቷል ከሰሞኑን የምትመለከቱት ሜምም እንግዲህ የተሰራው ዶናልድ ትራምፕ በሆርሙዝ ሰርጥ ላይ እንዲሁም ደግሞ ሆርሙዝን ለመቆጣጠር ካላቸው ፍላጎት የተነሳ ያደረገችባቸው ያለውን ነገር ለማሰብ ብለው እንግዲህ ይህንን የምትመለከቱትን ሜም ሰርተው በኤክስ ገጻቸው ላይ የኢራን ሚሊታሪ ሚዲያዎች እንግዲህ እየፖሰቱ ይገኛሉ የነገርን በርካቶችን እያዝናና ይገኛል እስኪ ቪዲዮን ተመልከቱና ሀሳባችሁን ስጡ በዚህ ጉዳይ ላይ እንዲሁም ደግሞ በኢራንና በአሜሪካ መካከል አዳዲስ መረጃዎችን ፈልጌ ይዤላችሁ እመጣለሁ የፕላስ ምልክቱን ታዲያ መጫናችሁን አትርሱ በቪዲዮ ተዝናኑ መልካም ምሽት ይሁንላችሁ ኖ አቢ ኖ እኛ እዚህ ተከፈተ አልተከፈተ ጨጓራችንና እንጀታችን ተቃጥሎ ይሙት ውይ በስመ አብ ወወልድ ወመንፈስ ቅዱስ የታክሲው ነገር ይተው የታክሲው ነገር ምንም እኮ ወተን መግባት እኮ አልቻለም ጭራሽ በስመ አብ እኔ ደግሞ የሚያሳዝነኝ እንደ ባህል ሆኖ ይመስልኛል በሀገራችን እስከዛሬ ድረስ በአንዳንድ ችግር ምክንያቱ ዋጋ የጨመረ ነገር ችግሩ ተፈታም አልተፈታም ወደ ኋላ ሲመለስ አይቻላል እስከዛሬ ነው ማለት እስከዛሬ ድረስ ምንም አይቻላል እኔ የሚያሳዝነኝ ቤንዚን መጥቶ ነዳጅ ገብቶ እንደዚሁ መቀጠላችን በቃ ከዚህ በኋላ አይስተካከልም በቃ ማለት ነዳጅ ቢገባም ባይገባም ወደ ኋላ አይመለስም ይሄ ነው የሚያሳዝነኝ በጣም የሚያበሳጭ ነገር ምን እንደሆነ ታውቃላችሁ እናንተ በታክሲ እየሄዳችሁ ማለት ነው ወይም በታክሲ እየሄድሽ ማለት ነው በጣም ሸበላ የሆነ ወንድ ማየት ወይም ነው በጣም ይመችሽ አይነት ወንድ ማየት ታክሲ ውስጥ ነው ምን ጥቅም እና ታክሲ ውስጥ ምን ችግር አለ አልገባኝም ልትነግሪኝ የፈለግሽው ነገር ኮሜንት ላይ እስኪ ጻፉልን ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይ እሺ ሳይወልድ
እንደምን ይሻላል? ሳይወልድ አይኑን በአይኑ አይቷል። ከወንድሜ ሚስት ጋር የጀመርኩትን ግንኙነት ማቆም ከብዶኛል ይላል የዛሬ ባለ ታሪካችን። የ17 ዓመት ወጣት ነኝ። የምኖረው ከወንድሜና ከባለቤቱ ጋር ነው። እናም ከወንድሜ ሚስት ድብን ያለ ፍቅር ይዞኛል። ልቆጣጠረው ብሞክርም እንኳን አልቻልኩም። ታዲያ አንድ ቀን ቤታችን ውስጥ እንግዳ መጥቶ ከእሷ ጋር እንድተኛ መደባለሁ። እናም የዛን ቀን በመካከላችን ግንኙነት ተፈጠረ። የሚገርመው ነገር ግን እሷም እንደምታፈቅረኝ ነገረች። እናም በዚሁ ግንኙነታችን ቀጠልን። አሁን ላይ ግንኙነት ከጀመረን 1 ዓመት ከ2 ወር ሆኖናል። እኔ ግን ማቆም ፈልጋለሁ። ነገር ግን ለእሷ ስነግራት አይሆንም ብላ ተጨቃጨቀች። ሁሉም ነገር በጣም ከብዶኛል፣ ግራም ግብት ብሎኛል። ምን ባደርግ ይሻለኛል? ምን ትመክሩኛላችሁ? ይለናል የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁት። ምንድነው? ምን አይነት ሀሳብ እንድንሰጠው ፈልጋችሁ ነው? መቼስ በቃ ምን አቁም ነው። ሌላ ምንም ሊባል አይችልም። እንደዚህ አይነት ነገር እንዴ ምንም ሌላ ሀሳብም ሂሳብም የለም። በቃ ምን እንደዚህ አይነት ነገር ላይ እኮ ሀሳብ ራሱ ይኸውላችሁ፣ ሀሳብ የሚሰጥበት ቦታ አለ፣ የማይሰጥበት ቦታ አለ። በቃ ይሄ ውሳኔ ነው። በቃ ውሳኔ ወስኑለት ከሆነ እንወስንለት፣ ያለበለዚያ ወስን በሉት። እሱ በቃ ኮመንት ላይ ወስን። እኔ የምለው አንቺ የምትይን ባክሽ ሀገር ሚኒዚ ማለቴ ያቤ እሱ ምን ብዬ ልናገር? እኛ ምን እናውቃለን? እኛ የምትናገር በቃ ግራ ገባኝ እኮ እንዴት ብዬ ልናገር? ግራ ገባኝ። ወዲያ ውጭ እንዴት አይነት ቆንጆ ነገር መሰለ ያገኘው ብራዘር። በጣም ጥሩ ነው ያደረገች። ግን ውድ የሳቅ በሳቅ ዩቲዩብ ቻናል ተከታታዮቻችን የዛሬው ቪዲዮአችን ይህን ይመስል ነበረ። ዘና እንዳላችሁ ፈታ እንዳላችሁ ባለሙሉ ተስፋ ነን። እስካሁን ድረስ ሰብስክራይብ ሳታረጉ ይህን ቪዲዮ እንደተመለከታችሁት ይሆንን አይሆንን አናቅምኛ እና እርስዎ ኖት የሚያውቁት። ቀስ ብለው ዝቅ ብለው ሲመለከቱ ሰብስክራይብ የምትለዋ ምልክት ሰብስክራይብድ ካልሆነች ሰብስክራይብድ በማድረግ የደውል ምልክቷን ደግሞ ነካ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን ማለት ነው። ይሄ ሳቆ ይሄ ጨዋታው አብሮት እንዲቀጥል ከፈለጉ ሰብስክራይብ ማድረጉ እንዳይረሱ እንላለን። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልን እያልን ሳቅ በሳቅ ምን ይላል? ሳቅ ለጤናው ጨዋታ ደግሞ ለደስታው የዚህ ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ። ሰላሙ ነው።